ድንገት እንዲህ እያሰብኩ የሰው ዘር በሰርክ ሸክሙ ጎብጦ ሲዳብስ ዳርቻውን እግረኛ ባይታክት የእግሩ ሲራመድ ጋራውን ጸጥ ካለ ሜዳ መሃል ጎጆ ልቀልስ ታትር አልቃሽ ቀይም ጸይም ቀዘባ አየሁ ከሩቅ ሳማትር ለአርምሞማ ካለማቱ ማንም የለም የሚቀድም በነቢብ ጽልመት ሲሸሽ በገቢር ስጋና ደም ወይ ብርሃን መልክ ብዙ ድምጽን ብቻ ሰምቶ መጣ ምስኪን ጽልመት ያለ ትእዛዝ ጥንተ ቤቱን ለቆ ወጣ። እንዴት ዋላችሁ? ቅድም ዘውዴ ወጥቶ ግጥም አልለውም ከዚህ በኋላ ሲል ነበረ። እኔም የሱን ትርጓሜ ከተቀበሉ ሰዎች ውስጥ ነኝ። ከዚህ በኋላ ግጥም ብዬ ላልጠቀም እችላለሁ። ቅኝት ብለን ነው የምንጠቀመው። እኔም ከዘውዴ ወስጄ ነው። አንድ የዓለማየሁ ሞገስ የአማርኛ ስነ ግጥም የሚል መጽሐፋቸው ላይ ግጥም ምንድነው የሚለውን ሲተረጉሙት ግጥም ማለት አንድን ሀሳብ ቤት አስመትቶ ማለት ነው አሉ። ምንም ነገር የለው። በላ የሚለውን በቃ ጸጋው በላ አርቦት ነበር ብዬ ቤት ካስመታውት ግጥም ሆነ ማለት ነው። ግን ግጥም ምላቱ ስፋቱ ጥልቀቱ የተለየ ነውና ከሰው ዘር ወገን ስለሆን ነውና ግጥም የምናነበውና የምንጽፈው የምንወደው የሰውን ዘር የሚመጥን ከፍ ያለ ትርጓሜ ያስፈልገዋል። እንደ ሰለሞን ደሬሳ ወለሎ ባንለውም ግን ቅኝት የሚለው ይጠጋል። የግዝ ቅኔ መንገዶች የሚል መግቢያ ላይ ቅኝትን ይፈተዋልና ስሙር መሆን መዋሃድ አንድ መሆን ከስምረት ጋር የተያያዘ ነውና ግጥም የምንጽፈውም ወይም ቅኝት የምንጽፈው የምናነበውም ከጥንተ ተፈጥሯችን ጋር ስሙር ለመሆን ነው ብዬ አስባለሁ። ይህም በሰፊው ወደፊት የምናየው ይሆናል። ሁለት ግጥም ላንብብላችሁ። የመጀመሪያው ሀሳብ ሰንሰለቱ ድንገት ይላል። ድንገት የግጥም ነው። ድንገት እንዲህ እያሰብኩ የሰው ዘር በሰርክ ሸክሙ ጎብጦ ሲዳብስ ዳርቻውን እግረኛ ባይታክት የእግሩ ሲራመድ ጋራውን ጸጥ ካለ ሜዳ መሃል ጎጆ ልቀልስ ታትር አልቃሽ ቀይም ጸይም ቀዘባ አየሁ ከሩቅ ሳማትር ህመማ ውሉ ምንድን ነው ጎጆ ለምን አስከፋት ይኸው ከጋራ ወጣሁ መስኩ ለብቻ ይስፋት። ድንገት እንዲህ እያሰብኩ እኩለ ሌሊት ካልጋዬ ከእንቅልፍ ርቄ ስዛክር ውዴ ከጎኔ ወድቃ ገጿ በላብ ሲነከር አግድሙን አሻግሬ በዝግ በር አልፎ ከተሰጣ ከጨለመው ስክነት መሃል ቀጭን ብርሃን ሳሰጣ በሞትና በእንቅልፍ መሃል የቆመውን ድልድይ ስሻ ንውዝ ይዞኝ ወደቀ ጥሎኝ የራሱን ድርሻ። ድንገት ከድብልቅልቅ ዳንኪራ ውስጥ ሕያው ስክነት ሳወራረድ ከረሃብ ድልድይ ላይ ቁሜ የጥጋብ መንገድ ሳሳድድ ከደዌ ያልተናነሰ የልብ ህመም ተሸክሜ አልፎ ያጁን ስገረመም ከአውራ መንገድ ዳር ቁሜ መተላለፍን ስታዘበው በቁም ሀሳቤ እየለካው የድሌን ድፍን ባቄላ ሽሩሩ እያልሁ ከካው። ድንገት እንዲያሰብኩ መጣች ነፍስ የምርፋቅ አየኋት የውበት ደብሬን በሳቋ ነፍጥ አዘቅዝቃኝ በእንባዋ ዘጋችው በሬን። ጸዳሏ ሰርክ ያጠምቀኛል የእንባ ጎርፍ ካይኔ ይፈልቃል ለውበት የተሰደደ ህመሜን ጠንቅቆ ያውቃል። ዝንክትክት እግሯ ወርቅ አምባር ዱኳያም በሳ ጉርሱ የነብር የችሮታ ዣት ለጻድቅ መነሳነሱ ተጠጋች ያው አለፈችኝ ቁጭ ብዬ ስትሄዳ ያለው መምጣቷ መቼም አይቀርም ጠባቂው ከበር እስካለው። ድንገት እንዲያሰብኩ ዘመኔ አዝመራው ነሰሰ ሰው መሆን ከልቤ ደርሶ ከስትንፋሴ ጋር ፈሰሰ። ድንገት እንዲያሰብኩ ድንገት እንዲህ እያለምኩ ድንገቴን አለው። እንግዲህ ብርሃን ይሁን ይላል። ብርሃን ይሁን ብለናል። አሜን በሉ። ስነ ፍጥረት ለውበቱ ሀሳብ ብቻ ይበቃዋል። ይሁን ተብሎ ገጽን መያዝ ለባህር ይቻለዋል። ለአርምሞማ ካለማቱ ማንም የለም የሚቀድም በነቢብ ጽልመት ሲሸሽ በገቢር ስጋና ደም ወይ ብርሃን መልክ ብዙ ድምጽን ብቻ ሰምቶ መጣ ምስኪን ጽልመት ያለ ትእዛዝ ጥንተ ቤቱን ለቆ ወጣ። ሌትና ቀን ተቆጠረ ዘመን አልፎ ዘመን ሻረ እያየ ነው። የቃል ኃይሉ በዘላለም መውጣት መውረድ የለበትም። የብርሃን ቅድመ ስርዓት ብቸኝነት የለበትም። ይሁን እስኪ እንካ በንካ ሳንሰጣጥ የጨለማ ሀገር ሸሸ በብርሃን ላንኳኳል በይሉኝታ ቀኑ መሸ መግቦት ያልነጠፈበት የፍጥረጥም ቅኔ ዋሸ። ያሳዝናል። ብርሃን ይሁን በሚል ሀሳብ ሰማይ ውበትን ከተኳለ የጨለማ በርኖት ነጥፎ ድንኳኑን ማዶ ከተከለ መገፋፋት የፍጡር መልክ ቢሆን ዳሩ የምን ቅጥፈት ቀን አስልቶ ቀን ደምሮ የምን ሰነድ የምን ጥፈት ይልቅ ቢታይ የህይወት ፊት ይጠቁማል አንዳች ጥንስስ ቀን ጨለማ አይለየውም
ፍጥረት መልኩ ነው ድፍርስርስ ይሁን። እስኪ እናመሰግናለን።